ሰላም፣ ዛሬ ስለ ጡት ካንሰር ወሳኝ ነገሮችን እናያለን። ራሳችንን በመመርመር ጤናችንን እንጠብቅ። ሰላም ጤና ይስጥልኝ። እንኳን ወደ ጠይም ሚዲያ በደህና መጣችሁ። ዛሬ ስለ ሁላችንም ጤና በተለይ ደግሞ ስለ እህቶቻችን እና እናቶቻችን በዙሪያችን ስላሉ ሴቶች ህይወት ስለሚነካ አንድ በጣም አስፈላጊ ርዕስ እንነጋገራለን። እርሱም ስለ ጡት ካንሰር ነው። ብዙዎቻችን ስለ ህመሙ እንሰማለን፣ ነገር ግን ቀድሞ የመመርመርና የመከላከል ኃይል ምን ያህል እንደሆነ እናውቃለን ወይ ነው። ዛሬ በቪዲዮአችን የጡት ካንሰር የመጀመሪያ ምልክቶች፣ በቤት ውስጥ ራሳችን እንዴት መመርመር እንደምንችልና እንዲሁም አስፈላጊ መረጃዎችን እንለዋወጣለን። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረጉና የደውል ምልክቷን መንካታችሁን አትርሱ። አሁን ወደ መረጃዎቻችን። የጡት ካንሰር ምንድን ነው? በቅድሚያ የጡት ካንሰር የሚከሰተው በጡት ውስጥ የሚገኙ ህዋሳት ከቁጥጥር ውጭ በሆነ መንገድ ማደግና መባዛት ሲጀምሩ ነው። እዚህ ጋር ልናውቅ የሚገባ ትልቅ እውነት አለ። የጡት ካንሰር በጊዜ ከተደረሰበት ሙሉ በሙሉ የመዳን እድሉ በጣም ከፍተኛ ነው። ስለዚህ ፍርሃት ሳይሆን የእውቀትና የጥንቃቄ ነው የሚፈልገው። ወደ ሐኪም ከመሄዳችን በፊት በሰውነታችን ልንታዘባቸው የምንችላቸው ዋና ዋና ምልክቶች ምንድን ናቸው? አዲስ እብጠት በጡት አካባቢ ወይንም በብብት ስር የሚወጣ አዲስ ህመም የሌለው እብጠት ሲከሰት። ሁለተኛ፣ የጡት ቅርጽ መለወጥ፣ የጡት ቆዳ መሸብሸብ ወይንም እንደ ብርቱካናማ ቆዳ አይነት መልክ መያዝ ሲኖረው። ሶስተኛ፣ የጡት ጫፍ መለወጥ፣ የጡት ጫፍ ወደ ውስጥ መግባት ወይንም መቅላት ሲጀምር። አራተኛ፣ ከጡት ጫፍ የሚወጣ ፈሳሽ። ይህ ፈሳሽ ወተት ያልሆነ በተለይ የደም መልክ ያለው ፈሳሽ መውጣት ሲጀምር ነው። እነዚህ ምልክቶች ስላዩ ብቻ ካንሰር አለቦት ማለት አይደለም። ነገር ግን ወዲያውኑ ወደ ጤና ተቋም ሄዶ መመርመር እንድች ብሎ ጊዜ የሚሰጠው ውሳኔ አይደለም። በቤት ውስጥ የሚደረግ የራስ ምርመራ። በወር አንድ ጊዜ በቤት ውስጥ የራሳችን ምርመራ ማድረግ ይኖርብናል። መጀመሪያ ራሳችንን ከመስታወት ፊት ለፊት በማቆም የጡት ቅርጽ መጠንና የቆዳ ሁኔታን መመልከት። በሁለተኛ ደረጃ እጆን ወደ ላይ በማንሳት ተመሳሳይ ለውጦች እንዳሉ ማረጋገጥ። ሶስተኛ፣ ተኝተው ወይ ሻወር ውስጥ ሆነው የሶስቱን መካከለኛ ጣቶች መዳፍ በመጠቀም የጡት አካባቢ በክብ እንቅስቃሴ በጥንቃቄ መዳሰስ። ይህ ምርመራ በወር አንድ ጊዜ የወር አበባ አብቅቶ ከ3 እስከ 5 ቀናት ባለው ጊዜ ውስጥ ማድረግ ይመከራል። የመላከያ መንገዶቹን ደግሞ ልክ ስንመለከት ጤናማ አኗኗር፣ አትክልትና ፍራፍሬን ማብዛትና መደበኛ እንቅስቃሴዎችን ማድረግ፣ አልኮልና ሲጋራን ማቆም፣ እነዚህ ለካንሰር የመጋለጥ እድልን ይጨምራሉ። የመደበኛ ሕክምና ምርመራ ማድረግ። እድሜያችን ከ40 በላይ የሆኑ ሴቶች በአመት አንድ ጊዜ የጡት ኤክስሬ ማሞግራም ምርመራ ቢያደርጉ ይመከራል። ውድ የቻናላችን ተከታታዮች፣ ጤናችን በእጃችን ነው። ዛሬ ያየነው መረጃ ለእናቶች፣ ለእህቶች ወይንም ለጓደኞች ሼር በማድረግ የብዙዎችን ህይወት ታደጉ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ማንኛውም ጥያቄ ካላችሁ ከታች ኮሜንት ላይ ጻፉልኝ። በሌላ ጠቃሚ ቪዲዮ እስክንገናኝ ጤናችሁን ጠብቁ። ደህና ሁኑ።